ሶስት የውጭ ሰበር ዜናዎች በ60 ሰከንድ። ኢራን በዲፕሎማቶቿ በኩል በዶናልድ ትራምፕ ላይ አፊዛለች። ቁልፉ ጠፍቶብኛል ስትናግራለች። በትላንትናው ዕለት መጋቢት 27 2018 ሙሉ ለሙሉ ኢራንን አወድማታል ያሉት ፕሬዚደንት ዶናልድ ትራምፕ ጭራሹኑ ምንም ሳይፈጽሙ አድረዋል። ታዲያ በዚህ ጉዳይ ላይ ምላሽ የሰጡት የኢራን ዲፕሎማቶች ቁልፉ ጠፍቶብናል ሲሉ በዚምባብዌ የሚገኘው የኢራን ኤምባሲ በይፋዊ ገጹ ላይ ሲያስቀምጥ የደቡብ አፍሪካ የሚገኘው የኢራን ኤምባሲ ደግሞ ቁልፍ ያለው አበባ ማስቀመጫ ስር ነው በሚል በዶናልድ ትራምፕ ላይ ማሾፋቸው ተሰምተዋል። ከዚህም በተጨማሪ በኢራን ላይ ትልቁ የአሜሪካ ጥቃት በትላንትናው ሌሊት 9 ሰዓት ከ47 ላይ ይጀምራል ያሉት ዶናልድ ትራምፕ በፍጹም ሳይጀምሩት ቀርተዋል። በሌላ በኩል ደግሞ ኢራን የተኩስ አቁም ስምምነት እንድታረግ ቢጠየቅም በፍጹም አላደርገውም ስትል መደመጧን የተገለጸው ኢራን የተኩስ አቁም ጥያቄውን ውድቅ አድርጋለች። የፕሬዚዳንት ትራምፕ ማስጠንቀቂያ ቀነ ገደብም አልቋል። ሌሎች መረጃዎች ኢትዮ 60 ሰከንድን ላይክ ፎሎ ያድርጉ። እናመሰግናለን።